ቀበሌ፣ ሬጅስትራል፣ ገቢዎች፣ ኢሚግሬሽን፣ ንግድ ባንክ ያሉ ሰዎች መመሳሰላቸው ከዩኒቨርሲቲ ሬጅስትራል እንደው መድኃኒዓለም ገላገልከኝ። ውይ ከነዛ ግን ጫፋሶ እንዳልሰጠም የራስሽ ጉዳይ። እንዴት ጩኸታቸው ራሱ እንዴት እንደሚያደርግ ተገላገልኩት። ቀበሌ መታወቂያ ለማውጣት ለሊት የተነሳው ይኸው አለው እስካሁን አለው። እነሱን ደግሞ ተገላገልኩት። የኢሚግሬሽን ዘበኞች እንዴት ነው ሰው የሚያደርጉት? እንስሳ ነው እንዴ ሰው? እንስሳ ነው እንዴ ሰው? እንዴ በስመ አብ ወሽ እየተባለ እንዳያ በቃ እሱን ደግሞ ተገላገልኩ ስትሉ ደግሞ ገቢዎች እዚሁ ምንድን ነው እንደዚህ መመሳሰል? እሺ በቃ የሱስ ያለ ነው ልጅ አለው ስል ደግሞ ንግድ ባንክ እንዴት ነው የሚያደርጋቸው? ሰው ተሰልፏል እኮ አይደል? በወረባ ነው ኤቭሪቲንግ የሚሆነው። እንዴ ስራችሁን ለመስራት መሰለኝ የተቀመጣችሁት እዛ ቦታ ላይ። ሲስተም የለም። ማን ነው አንድ አይነት ቋንቋ ያስተማራችሁ? ምንድን ነው ሲስተም? ዋት ሲስተም? ሁሉም ጋር ሲስተም የለም። ሁሉም ጋር መገላበጥ፣ ሁሉም ጋር ማስቲካ። ኧረ በእግዚአብሔር መረረ በቃ እንዴ 2018 ገብቷል። ተለወጡ። ሀይ እንዴ